በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች፣ ይሄ የምታዩት የቅዱስ ጊዮርጊስ ቤተክርስቲያን ክራይስት ቸርች ቲሩም በሚባል ቦታ የሚገኝ ነው። ከክራይስት ቸርች ወደ 200 ኪሎ ሜትር ላይ የሚገኝ ነው። እንግዲህ የምታዩት ከላይ ያለው የሐዋርያት እና የጌታችን በዕለተ ሐሙስ ቅዱስ ሥጋውና ክቡር ደሙንም ስርዓተ ምስጢር ያሳያቸውን ነው የምናየው። እነዚህ እንግዲህ እንደምናየው 12ቱ ሐዋርያት ናቸው። ነገር ግን በእኛ ቤተክርስቲያን በኦርቶዶክስ 12ቱም ነው። በዚህ ግን በግብጾች ቤተክርስቲያን ላይ ነው ያለ ነው። 11ዱን ሐዋርያት ነው የምናየው። ያው ይሁዳን አስወጥተው ነው የሚስሉት ማለት ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብር የተነሳበትን የትንሣኤውን ስዕል ነው የሚያሳዩን። ከስር ያለው ድንጋዩን አንከባሎ መነሳቱን ነው። በዚህ ጋር ደግሞ የምናየው የጌታችን መድኃኒታችን ኢየሱስ ክርስቶስ ያው ቅዱስ ወንጌሉን በቃሉ የተናገረውን ይዞን የሚያሳየን ስዕል ነው። ወደዚህ ስንመጣ ደግሞ በማየ ዮርዳኖስ ዮሐንስ ቅዱስ ዮሐንስ መጥምቅ ሲያጠምቀው መንፈስ ቅዱስ በአምሳለ ከላይ ሲወርድና ቅዱሳን መላእክት ሲያጅቡት የዮርዳኖስ ወንዝ ወደ ላይና ወደ ታች ይሄ በሰማይ ከለር የምናየው ዮርዳኖስ ወንዝ ወደ ታችና ወደ ላይ መከፋፈላቸውን መመላለሳቸውን ነው የሚያሳየን። ወደ ላይም ቆሟል፣ በኋላም ወደ ታችም የሚወርዱት ሮጠው ሸሽተዋል። ያንን ለማሳየት ነው። በዚህ ደግሞ ያለው የሊቀ መላእክት የቅዱስ ሚካኤል ስዕል ነው ማለት ነው። ከላይ አሁንም በድጋሚ እዚህ ላይ የምናያቸው 12ቱ ሐዋርያት ናቸው። በዛም በኩል ማዶ ላይ አሉ ማለት ነው። በተመሳሳይ እዚህ ጋር የእናታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ተወዳጅ ልጇን ወዳጇን አቅፋ የምናይበት ስዕል ነው። እዚህ ጋር ደግሞ የምናየው ቅዱስ ገብርኤል ሊቀ መላእክት እናታችን ድንግል ማርያምን ሲያበስራት የሚያሳይ ነው። እዚህ ጋር ደግሞ ያለው ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። በዚሁ አጋጣሚ ይህ ቤተ ክርስቲያን በቅዱስ ጊዮርጊስ ስም የተሰየመ ነው። ከላይ እንዳልኳቸው ሐዋርያት እዛ ጋር ካሉት ጋር ወደዚህ አምጥተው ስለዋቸዋል ማለት ነው። እዚህ ጋር ደግሞ 12ቱን ሐዋርያቶች ነው ግራና ቀኝ ያየ ነው። ወደዚህ ስንሻገር በዚህ ማዶ ላይ የሚገርም ስዕል አለ ከነ ትርጉሙ። ያው እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ሕፃናት፣ ሽማግሌ፣ ወጣት ሁሉም ልብሳቸውን እያነጠፉ የዘንባባ ዝንጣፊ ይዘው እንዳመሰገኑት እናውቃለን። የተቃወሙም እንደነበሩ እናውቃለን። ግን ስዕሉ በደንብ የሚገልጽና በስነ ስርዓት የተሳለ ስዕል ነውና ሆሳዕና በአርያም እያሉ ጌታችንን የተቀበሉበትን የሆሳዕና በዓል ነው የሚያሳየው ማለት ነው። በዚህ ጋር የሚገርማችሁ ነገር በሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋው ልጅ ምሳሌ ነው ይሄ እና አባቱ እንዴት ልጁን ሮጦ እንዳቀፈው ልጁም ደግሞ ከሄደበት ከጠፋበት ተመልሶ ወደ አባቱ ሲመለስ አባቱ ደግሞ ሮጦ እንዳቀፈው የሚያሳይ ነው እና የእኛ መመለስ በእግዚአብሔር ዘንድ እንዴት የሚያስደስት መሆኑን በደንብ የሚገልጽ ነው። የወንጌሉን ቃል በስዕል የገለጹበት ነው። ወደ ስንሻገር ደግሞ ይቺ የምታውቋት የዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሳምራዊቷ ሴት ነች። እንግዲህ ጌታችን መድኃኒታችን ክርስቶስ ውሃ ጠጭኝ ሲላት ሲጠይቃት የነበራት ሴት ነች ማለት ነው። ይቺ ሴት ደግሞ ለጌታችን የመለሰችለት ነገር ነበር። እኔ የዘላለም ሕይወት የምሰጥ መሆን የምታውቂ ኖሮ ትለምኝ ነበረ ሲላት፣ እንግዲህ ዳግመኛ እንዳልመጣ ከዚህ አድርገኝ ብላ የተናገረችዋ ሴት ነች። እንደዚህ ከነ መቅጃው ቦታና ጌታችንን በዛ በመቅጃው አጠገብ አረፍ ብሎ እሷም ደግሞ ከእግሩ ስር ሆና የዮሐንስ ወንጌል ምዕራፍ 4 ላይ ያለውን ቃል የተለዋወጡበት ነውና ደስ የሚል ገለጻ ነው። እና እንግዲህ ይህንን ቤተክርስቲያን መታየት ህንጻው የተለየ ነው። ጣሪያውንም ስትመለከቱት በጣም ውብ የሆነና በሚገርም ሁኔታ የታነጸ ቤተክርስቲያን ነው። የመቅደሱንም ፊት ለፊት ስታዩት በጣም የሚያምርና ውብ በሆነ ጥበብና በጣም በብዙ ገንዘብ የተሰራ ቤተክርስቲያን ነው። የሊቀ ሰማዕታት የቅዱስ ጊዮርጊስ በረከቱ ረድኤቱ ይደርብን፣ አሜን።